ለምን አሁን የገንዘቡን ትክክለኛነት ባንክ ሄደን አናረጋግጥ? አንተ ምን አይነቱ ነው በእግዚአብሔር? እኔ ነኝ የጌታዬን ታማኝነት ተጠራጥሬ የማረጋግጠው? አዎ ይቅርታ አድርጉልኝና እኔ ሰውዬ ምንም አላማረኝ። ይወጣለት አጭበርባሪ መሰለኝ። ምን አልሽ አንቺ? ምንድን ነው ያልሽው? እንደውልሽ ከዚህ በኋላ እንደዚህ አይነት ነገር ብትይውልሽ በጥፊ ነው የምልሽ። እኔ ምንም ነገር አላጠፋም። የተሰማኝን የተናገርኩት ደግሞ ተስፍሽ ሁሉንም ነገር አጣሪ ስላለኝ በደንብ ማጣራት ፈልጋለሁ። ችግር የለውም በቃ ታጣሪያለሽ። ምን እሺ ብራንዬ እንትን ነው እኮ ማይክ እኮ ስላዘዘ ነው ገባሽ? ሄደሽ በቃ እርግጠኛ እንድትሆኝ እኮ ነው፣ ሌላ ነገር የለውም። እሺ ትሄጃለሽ፣ ታረጋግጫለሽ፣ በቃ ሌላ ነገር የለውም። ካልክሽ ምንም ማድረግ አልችልም። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ልጅ አቡሽ ምነው ነፍሴ አስደነገጥከኝ እኮ አስደነገጥከኝ። እንዴት ቀልብ እንዲህ በቀላሉ የሚገፈፈው አንተ ሌባ ነህ እንዴ? እኔ ሌባ? እኔ ሌባ? ኧረ እኔ ሌባ? እኔ እንኳን ሌባ ሆኜ ልቀር አይደለም ሌባ ራሱ አላውቅም። ጥሩ እንተዋወቅ። ምን ነው ፈራህን? አሁን አልፈራም ምናምን እያልክ ስትቀባጥር አልነበረም? ኧረ እኔ አልፈራም። ምን ደግሞ ለመተዋወቅ ነው። አቡሽ በሉ እባላለሁ። እንዴ እኔ ዳዊት ነው ስሜ። የብርሃን ባለቤት ነው። ሰላም ነው ስምረት? አዎ ሰላም ነው። ዋናው እሱ ነው። ወዴት ነው እሱ? ማለት መኪናውስ ምን ልታደርጊ ገባሽ? አልገባኝም። እሺ አሁን ወረች። ፈልጌ እኮ ነው የጠራሁት። የጠራሽኝ ሲፈን ትፈልጋለች ብለሽ ነው? እውነት የምርህን ነው እንዴ ነፃነት? አዎ አንቺ እንደፈለግሽኝ ባቅ ኖር አልመጣም ነበር። የሲፈን ነገር ሆኖብኝ የመጣሁት። ለነገሩ እኔ ነኝ ከእናንተ አይነት ዱርዬ ጋር የተዋዋልኩት። ነይ ወረጅ ሲፈን። እሷ አትወድም ከኔ ጋር ነው። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳትሄድ ይኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትሆን ሸክተፍ አረብ ሀገር ለሚመስለው እሱም ልሰናበቱት ነው።
ለስራ ነው ፈልገህ ብለህ ስጠራኝ እኮ እንተዋወቃለን። አይ የሆነ ቦታ ተገናኝተናል። እንተዋወቃለን። የማይክ አገልጋይ ነኝ። ማይክ ወይስ ነብይ ማይክ? አንተ እንደፈለክ ልትጠራው ትችላለህ። እኔ ግን ማይክ ነው የምለው። ያኔ ገንዘብን ያበዛለታ ስለ ንቦና ታውሮ ስለነበር አላየኸኝም እንጂ እዛው ቤት ከነበሩ ልጆች መሃል አንዱ ነኝ። ምን ይዛን ቀን የሁሉ ነገር ይወረደብኝ የሁሉ ውርጅብኝ እያለ ምን እንዴ ልብላለሁ ብለን ልክ ነህ። እኔም ለዛ ነው ለምን አላስታውስከኝም ብዬ አልጠየቅኩ። ያሎትሮ ማይክ ልኮ ነው አይደለም። ማይክ ይወጣለት አጭበርባሪ ሌባ መሆኑን ለነገር ነው። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ያስደንግጣል አይደል? እንዴት ያስለ ሰውዬ እኔ በሰላም መኖር ነው ፈልገው ተሳስሬ ሽባ መሆን አልፈልግም። ቁጭ በል። የመጣውበትን ሳታስጨርሰኝ ከዚህ ንቅንቅ አትም። ምንድነው የምፈልገው? ካንተ እኔ ምንም አልፈልግም። ላድንህ ልርዳህ ብቻ ነው ያልኩት። እንዴ እኔ እርዳታ ፈልጋለሁ ብያለሁ። በርግጥ አልወጣም እኮ ቶኛ ሊዳ። እሺ ቆይ አንዴ። እኔ ቆይ የሚባል ነገር አልፈልግም ሰውዬ። እኔ በሰላም መሄድ ነው የምፈልገው። በቃ ገባህ አይደል? በቃ እኔ መሄድ ነው የምፈልገው። ተነስ እንሂዳ። ግን አንድ ነገር ልንገርህ። አሁን እያመጣህለት ያሉት ሰዎች የሀገርን ሀብት ንብረት የሰረፉ ሌቦች ናቸው። መጣያቸውን ያጡ ናቸው። እሺ እና ለምንድን ነው ለኔ ምን ነገረኝ? ስለምታሳዝነኝ ነው። ሌላ ለምን ሊሆን ይችላል? ይኸውልህ በቅድሚያ ሰዎቹ 100 ሺህ ብር እንዲያመጡ አድርጎ በፎርጂት ብር ይዞ ላጥልኝ ነው። ይሄ ደግሞ አንተን እንዳደረገህ ማለት ነው። አራባለ ረዛዛ በዳት ዝበል እንዴ ይቀልዳል። ዲያራዛ በእናት አትመነኝ። ያኔ ሰዎቹ መሽወዳቸው ሲገባቸው እሱን ከየትም አያመጡትም። ሐሳባቸውንም ፊታቸውንም ወደ አንተ ያዞራሉ ማለት ነው። አቡሽ ቁጭ በልና ተረጋግተህ ስማኝ። እባክህ አቡሽ ጅል አትሁን። ማይክን እኮ ካንተ በፊት የማውቀው እኔ ነኝ። ሰዎችን በተናገሩትና በሚሉት ነገር ሽባ ማድረግ የሚችል ቢሆን ኖሮ ይሄን ሁሉ ቃላት ሳልናገር እኔን ነበር ሽባ የሚያደርገኝ። አንተ እኔ እኮ ማይክን ስሰድበው እኮ አይቶ ዘበኛው ዝም ስላለ ፈጣሪ እኮ ሽባ አንተ ሽባ እኮ አርጎ እኮ አልጋ ላይ አስተኝቶ ይኸውልህ አቡሽ ፈጣሪ ለማይክ አግዞ ሰዎችን ሽባ ማድረግ የሚችል ከሆነ ታዲያ አንተ ተሳዳቢ እያለ ለምንድን ነው ድሃውን ዘበኛ ሽባ የሚያደርገው? እኔ እሱን አላውቅም። እንዴት ላቅልህ እችላለሁ? ይህንን ያደረገው እኮ አንተን ጭንቅላት ላይ ተጫውቶ የዘላለም ሎሌው እንድትሆን ለማድረግ ሲል ነው። እንዴ አንተ እኔ እኮ ከሰዎቹ ጋር የማወራውን ነገር በጠቅላላ እኮ የሚነግረኝ ሰው ምን ቀረው? እሱን ተው። ይሄንን በዙሪያ የተለያዩ ሰዎችን ያስቀምጥና እነሱ የነገሩትን ነገር ነው መልሶ ለአንተ የሚነግርህ። አረ ይሄ ውሸት ነው እንዴ? ካላመንከኝ የሚገርም ማረጋገጫ ስጣል። አሁን ተገናኝተን ሁለታችን ያወራነውን ነገር ዳግም ስትገናኙ መልሶ አይነግርህ። ወይም ደግሞ አይነህ ያየ እጅና እግሩን ቆላልፎ ሽባ ያደረገውን ዘበኛ ደግማ አሳየኝ በለው። በፍጹም አያሳየህም። ምንድነው? ምን አይነት ጣጣ ነው? ምን ለሁሉም ቆይተህም ቢሆን መለወጥ አይቀርም። ያኔ ግን ራስህን ከሁሉም ነገር ነፃ የምታወጣበት ነገር ፈልግ እንጂ በፍጹም እጅና እግርን አጣጥፈህ ቁጭ እንዳትል። ለምን? እና እውነቱን ካወቅኩ በኋላ ለምንድን ነው ትቼ የማልቀመጠው? ምክንያቱም ያለ ጥርጥር ስለሚያስገድል ነው። አዎ እንደሱ ያለ አጭበርባሪዎች እጃቸው በጣም ረጅም ነው። ያለ ርህራሄ ያስገድላል።
እንዴት ነህ? እንዴት ነሽ የኔ ቆንጆ? ሰላም ነው? ወይ ጻያት ብሎ ነው ይደፋኝ ሲል ነው የደረስክልኝ። ቆይ ምንድን ነው የተፈጠረው? ኧረ ምንም አልተፈጠረም። ታዲያ ያው የደረስልኝ ሪታ ያለ ምን ምክንያት ነበር? አይ ምክንያትም አለኝ። እሱን ምክንያት እኮ ነው ነገርኛ አልኩሽ ያለሁት። በእርግጥ ምክንያት አንተ እንደምታስበው አይነት ላይሆን ይችላል። ግን በቃ አይደል በጣም ስለደበረኝና መማር ስላስጠላኝ ነው የጠራሁት። ትገርሚያለሽ። በጣም ነው የምታሳዝኚው። እሺ እንዴ ነፂ፣ አሁን ይሄን ያህል የሚያስቆጣ ነገር ምን አደረኩኝ? ታዲያ ስንትና ስንት ስራ አስፈተሽ ድረስ ካስመጣሽኝ በኋላ እንደዚህ ትያለሽ እንዴ? ለምንም አይደለም ስራ ያስፈታውክ ነኝ። ለምንም ነው እንጂ አንቺ እንደዚህ ድብርት ለምትዩ ተራ ምክንያት እኔ ምን ያህል ገንዘብ እንዳመለጠኝ ብታቂ ኖሮ እንደዚህ አትይም ነው። እሱ ላንተ ነው። ለኔ ግን አጋጣሚው የቱን ያህል እንደምትወደኝና እንደምትሳሳልኝ የተረዳውበት ነው። በጣም ተሳዝኛለሽ። በሻው ኑረጂ ሰውዬው ጤና የለውም እንዴ? ቆይ አንተ ስንት ጊዜ ነው ደጋግሜ እንደዚህ አስበለኝ ብዬ የተናገርኩ? እኔ ደግሞ አንቺ እንደዚህ ድብርት በምትዩ ተራ ምክንያት ስራዬ መፍታት ስለሌለብኝ መሄድ አለብኝ። እሱም ቢሆን ባንተ ምክንያት ስለሆነ አያገባኝም። እሺ አሁን ግን የግድ ወደ ስራዬ መመለስ ስላለብኝ እባክሽ ውረጂልኝ። ኡፍ በቃ ነፃነት ሲፈታናት ምን ነገር አትናገር። ወይ ጣጣ ጣጣ? እኔ ጣጣ ሆኜ ነው የምታይክ? እኔ እንደዛ አላልኩም። ቆይ ምንድነው እሱ ነገሩ? ስምሪ ሰላም አይደለም። ስምረት ምን ነው ይሄ ቀረብኝ ብለሃል እንዴ? ጧት ልጄ ፊት አዋርደኝ ሄድከው። ታዲያ እኮ እንደዚህ አይነት ጣፋጭ ነገር በስስት ብቻ ቀምሶ መከልከል ኃጢአት ነው ታውቂያለሽ አይደል? በእኔ ምልቴ ነው ጭንቀትና ስትረስን ማስወገድ የሚችል ፍቅር መስጠት እናውቅበታለን። ታውቅበታለህ ለካ ጉረኛ። ጥሩ ፍቅር መስጠት የሚችለው እኮ ፍቅር ምን እንደሆነ የሚያውቀው ነው። ለዛ አጣድፈሽ ጠርተሽኝ አምጥተሽኝ ጭንቀትሽን ካራገፍሽ በኋላ እንደዛ ታያለሽ። ያራገፍክልኝ እኮ በፍቅር አይደለም በጉልበት ነው። አንተ እንደውም ሁሉ ነገር ከጉልበት ጋር ስለሆነ መተህ እያጨማደድክ ስታንገላታኝ የተሰማኝ የመም ስሜት ነው ትንሽ ጭንቀቴን ያስረሳኝ። ያም ሆነ ዋናው ከጭንቀት መገላገልሽ ነው። እና አሁን ምን አሰብሽ? ምንም አላሰብኩም። ቀበለኝ እስቲ። አንገትሽ ላይ ሸምቀቆ ገብቶ እየጠበቀ እያየሽ እንዴት ነው ምንም አላሰብኩም ማለት? ታዲያ ምን አባቴ ላድርግ ዳዊቴ? አንደኛ ይሄን ገንዘብ ማባዛት የሚል ነገር የጅል ጨዋታ በትተይ ነው የሚሻልሽ። አንተ አትድፈርሽ። በስንት ዘመን የታረቀኝን የእናትና አባቴን አምላክ ነው እንደምትለው? እኔ ይሄ ነገር መጀመሪያውንም አላማረኝም ነበር። በል ዝም በል። አፍን ዝጋ። ከዚህ በኋላ ስለሱ መጥፎ ነገር መስማት አለመፈለግ ብቻ አይደለም የጀመርኩትም አይቆምም። ማቆም አለብሽ። ቤት ውስጥ በየክፍሉ በጆንያ ሞልተሽ ያስቀመጥሽውን ገንዘብ የት እንደምናደርገው ግራ ገብቶናል።
እንደገና ደግሞ ሌላ ገንዘብ ፍለጋ ምን ማለት ነው? አላውቅም። የማውቀው ነገር ቢኖር አሁን ጌታዬ ማስቀየም አለመፈለጌም ብቻ ነው። ይኸውልሽ ብርሃን፣ እኛ እንደሆን ጊዜውም ሰውም ከፍቶብናል። ሰውየውም ካንሰር የሚል ቅጽል ስም ሰጥቶን ሊወጡን አሰፍስፈዋል። ወይኔ ብርሃን፣ ስንቱን አንበርከን እንዳልገረፍን ይሄ ምናምንቴ መልኩን አሳምሮ መጥቶ እንደዚህ ጉድ ይስራል። ጉድ መስራት ብቻ ተጫወተብን እንጂ ወይኔ ሰውየው ልጅ። የበላዮቻችንም ያስለቅቁናል ብለን ተስፋ እንዳናደርግ እነሱንም ከአራቱ ማዕዘን እየለቃቀመ ከታቸው ጀምሯል። ዝም በል፣ የትም አባቱ አይደርስም። ደርግን የሚያህል አውሬ በዝረራ ጥለንማ ይሄ ምናምንቴ ቅልስልስ እሱም ሆነ እስር ቤቱ ይሰባበራሉ። እሱን እንኳን ታየው። የጠላት ወታደር የባግዳድን አየር ማረፊያ ከተቆጣጠረ በኋላ አሜሪካኖችን አንበርክከን የገረፍናቸው ነው ይል እንደነበረው የኢራቁ ሰውዬ መሆን ነው። እኛ እኮ አበሾች ነን፣ ኢራቃውያን አይደለንም። ቢሆንም አሁን እሱ ትተን ገንዘቡን የት እንደምናስቀምጠው ነው መነጋገር ያለብን። ትንሽ ላስብበት። ብርሃን፣ ምንም የማሰቢያ ጊዜ የለም። ዳዊት አታስጨንቀኝ። እናት፣ እኔም እኮ ቢጨንቀኝ ነው። እና ቢጨንቀስ አንድ ሁለት ቀን መታገስ ያቅታል? ምንም መታገስ አንችልም እንዴ? ዛሬ የደረሰብኝ ጥቆማ ብትሰሚ ፋታ የሚሰጥ አይደለም። ጥቆማ? የምን ጥቆማ? የሟች ባልሽ አካውንት በፍርድ ቤት ትዕዛዝ እንዲታገድ መወሰኑን ሰምተሻል አይደል? ሰምቻለሁ። አሁን ደግሞ ከሱ ጋር ንክኪ ያላቸው በጠቅላላ ቤታቸው በአስቸኳይ እንዲፈተሽ በፍርድ ቤት ትዕዛዝ ወጥቷል። ከዛ መሃል አንዱ ያንቺ ቤት ነው። የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ፣ የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ምን ይሁን ብለው ነው አሁን የሙት ቤት የሚፈትሹት? ምን አባታቸው አቀላቸዋል። ዘንድሮ ፈጣሪ ያመጣብን ጣጣ ምን እንደሆነ አላውቅም። እንዴ በንዴት አካኪ ዘራፍ እንደማለት ጭራሽ ጭራን ቆልፈ ፈጣሪ ምናምን ትላለህ እንዴ? ታዲያ ምን አባቴ ላድርግ? ደግሞ በባዶ ሜዳ አካኪ ዘራፍ ብልስ ምን ይጠቅማል? እና ከመሬት ተነስተ ስንቱን በጥፊስ ታጮል እንዳልነበረ ያን ሁሉ ወንድነት ገደል ከተ አሁን እንዳይጥ በደበቅ ያትፈልግ ጀመር እንዴ? ኧረ እባክሽ ተይኝ።
የጊዜ ግልባጭ ግራ ሲያካላሉ አሁን ሁሉም ነገር ገደል ገብቷል። ለካበሻ የጊዜ እንጂ የሰው ጀግና የለውም የሚለው እውነቱን ነው። ወንድ የሆነ ቤቴ ድረስ ይላል። ይኸውልሽ ቆይ ግንባሩን ብዬ ነው የምደፋው። ተይ አልኩሽ እኮ። አልተውም። ገሎ መሞት እንደሆነ ያደግኩበት ነው። ይሄ ጠመንጃ ነካሽነታችን አልተውም። አልተውም። ደግሞ ሰዎቹ ይመጣሉ ተባለ እንጂ ገና አልመጡም። ይምጡ። ከፈለጉት ሲመጡ ታውጪዋለሽ። እንዴ ደግሞ መላ ፈልጎ መስማማትን እያለ ገሎ መሞትን ምን አመጣው? ተይ አልኩሽ እኮ። አንድ ሰሞን ሰዎች ቢዘምሩልሽ ነው ግድ የለም። ከዛ በኋላ ዘረቱ ነሽ ትቀሪያለሽ። ምን ይሁን? ወይኔ ምን አባቴ ነው የማደርገው? አይዞሽ ወይ ረጋ በይ። አይዞሽ ተረጋጊ እስቲ። አይዞሽ አይዞሽ። ሻው ምን ላድርግ? አይዞሽ ተረጋጊ። ፋብሪካው ባክስትሽ ልጅ ስም እንዲሆን ተስማምታችኋል አይደል? እሱን እርሳው። ተበልቻለሁ። እንዴት? ያቺ ሰይጣን ባሌ ከለከለኝ ምናምን ብላ ሀገሯ ተመልሳለች። ሊሆን አይችልም። ረጋ በይ እስቲ። እሱን አታስታውሰኝ። የምፈልገው ገንዘቤን ማዳን ብቻ ነው እኮ። ቆይ እስቲ ረጋ በይ እስቲ። ቁጭ በይ ለምን አንተ ልጅ አካውንት ውስጥ አንከተው? እንደገና ምን አለበት? ባለፈው ያስገባሽው 10 ሚሊዮን ብር አንሶ እንደገና አሁን ሌላ ሲገባ ምንም የማታውቀውን ልጅ እኮ ችግር ውስጥ መጨመር። አንተ ለልጅ ካጉል ከልክ በላይ ስለምትንሰፈሰፍ ነው እንጂ ማንም ሰው አውቆ ችግር ውስጥ ሊከታት የሚችል የለም። አትሳሳች የኔ መቤት። ይኸውልሽ ባንክ ውስጥ ማንም ሰው ብዙ ገንዘብ ሲያስገባ ባንኩ ወዲያውኑ ለደህንነት ሪፖርት ያደርጋል። በዛ ላይ ደግሞ እኔና አንቺ ያለንን ግንኙነት ስለሚያውቁ ችግር መፈጠሩ አይቀርም። የቀድሞ አለቃ ሚስት አልጋ ላይ መውደቅህን ለሀገር አውጀህልኝ ካልሆነ መስተቀር ማንም የሚያውቀው አጃቤ መሆንን ነው። ከአንቺ ጋር አልጋ ላይ መጋደም ነውር እንጂ ገድል ስላልሆነ ለማንም አልናገርም። ደግሞ አይታወቅም ብዬም መዘናጋት አይኖርብኝም። እሺ አሁን ምን ላድርግ? የኔ ዘመዶች የሆኑትን መጠቀሙ አልሸሹም ዞር አሉ ነው። ለምን የባለቤቴን ወንድም አሳምኘው? ኧረ እባክህ የሥራ ደረጃ ከጋርድነት አልፎ አንድ ደረጃ ከፍ ማለቱ የተሰማለት ቢሰማስ? ከባለቤቴ ጋር ከተለያየው 5 ዓመቴ ነው። እሷም ሌላ አግብታ በምድረ አሜሪካ ሸሸ ገዳሜ እያለች ነው። አይሆንም። ለሱ ሰጥቼ እንቅልፌን ከማጣማ መንግስት ቢወርሰው ይሻለኛል። ይሄንን መንግስት የምትዩን ነገር እርሺው አልኩሽ። ይልቅ ሌላ ተጨባጭ የሚያዝ ነገር አምጪ። አለ ሰሞኑንም ሳስብበት ነበር። በአሁኑ ሰዓት ደግሞ ከሱ ሌላ ማምነው ማን ነው? አቡሽ። ምን? በትክክል በዚህ ሰዓት እንደፈለግኩ ልጠቀምበትና ላምነው የምችለው ሰው ቢኖር አቡሽ ብቻ ነው። ሳላስበው ጥያቄን ተቀብለሽ ስላስደሰትሽኝ በጣም ነው የማመሰግነው። እኔም ልጄ ፊት ጥለክ በመሄድ ስላዋረድከኝ በጣም አመሰግናለሁ። ጥዬሽ አልሄድኩም። ነድቼ በመሄድ ካስደነገጥኩሽ በኋላ ተመልሼ መጥቼ ወስጄሻለሁ። እንዴ እሱ እኮ ታዲያ ሲፈን ስለጨቀጨቀች ነው። በጭራሽ አይደለም። ሲፈን ብትለምነኝ ኖሮ ዛሬ እንደዚህ ከስራ ላይ ናስቲን እንደዚህ የበረርኩ መጣ ነበር። ያም ሆነ ይህ ግን ምንም ለውጥ የለውም። እሺ ካጠፋው በጣም ይቅርታ። የኔ ቆንጆ ብታጠፋም እንኳን ግን ይቅርታ መጠየቅ የለብህም። ለምን? ምክንያቱም ጠዋት እንደዛ አድርጋ አናደኝ ባትሄድ ኖሮ ሙሉ ቀን ስብሰለሰል ብዬ ሀፍረቴን መግለጥ አልችልም ነበር።
ዛሬ ግን ምንም ማላቅሽን ሌላውን ስምረት ነው ሽብኝ ወይ ነፂ ከዚህ በኋላ እንኳን ብዙ ርቀት መጓዝ ምንችል አይመስለኝም ኧረ እባክሽ አንጓዝም እንዴ ከአባቶች ተረቶች የቷ ደስ እንደምትለኝ ታውቂያለሽ ብረትን መቀጥቀጥ ከነገለቱ ምትል እውነት ነፂ እውነቴን ነው ስነ ስርዓት ምንድነው የምትይው ስምረት እንዴ ምለውማ በደንብ ገብቶሃል ቆይ ለምንድነው እሱ የማይሆነው ምክንያቱም ምን ያህል እንደዚህ አይነት ነገር ስሜት ዝግጁ ስላልሆነ ነው ኧረ እባክሽ ይሄና ባለ ድንግል መንፈስ ዝግጁ አይደለም እንዴ ስነ ስርዓት ነፃነት እንዴ ጦር ሜዳ ተገብቶ ሳንጃ ባፈሙስ ከተባለ በኋላ እረፍ ምንም አይነት መደማመጥም ሆነ ስርዓት ነው አንተ እረፍ ታው እረፍ እስኪ ሳላቅ ነው የመጣሁት ይቅርታ ሳታስቡ አይደለም ሆን ብለሽ ነው የመታሽኝ አው ታውስል ብተው ጥሩ ነበር እኔ እኮ ያልተውኩት አንቺ ለእንደዚህ አይነት ነገር አዲስ ስላልሆንሽና ከኔ ጋርም ከዚህ በፊት ስላደረግነው ነው እና ታዲያ እኔ በመጠጣ ኃይል ተገፋፍተን ነው እንጂ አውቄ የፈጸምኩት ነገር ነው እንዴ እሺ መቼ ነው አንቺ መንፈስ ዝግጁ የሚሆነው አላውቅም ምን አላውቅም እና በእንደዚህ አይነት መደለያ ጡት እንደሚጠባጣልሽ ዶሮ ማታ ያልሽ አስረሽ ታስቀምጪ ነው የምታስቢው ማለት ነው እኔ እንደሱ አላደርግም ከሆነ ግን አደገኛ ቁማር እየተጫወትሽ እንደሆነ ብታውቂው ጥሩ ነው ቆይ አንተ ግን እኔ ራሴን አሳልፈ እየሰጠው ካደል እንዴ ለእንደዚህ አይነት ነገር ብቻ ነው እንዴ የምትፈልገኝ ይኸውልሽ አሁን ገና በጣም መጣላውን የሴቶችን ጥያቄ አመጣሽብኝ አንድ ሁለት ልንገርሽ የትኛውም የፍቅር ግንኙነት መሰረት ያደረገው አሁን አንቺ ከለከልሽኝ ነገር ላይ ነው እሺ አሁን ችግሬን ተረድተህ ትጠብቀኛለህ ወይስ አትጠብቀኝም ጊዜ ቢኖረኝ እጠብቅሽ ነበር ኖ ነፂ መስማት የማልፈልገውን ነገር እንዳትነግረኝ ይኸውልሽ መንፈስሽ በአጭር ጊዜ ውስጥ እንዲመለስ ብትጸልይ ጥሩ ነው እኔ ግን ይሄን ያህል ጊዜ ታግሼ ስለኖርኩኝ ከዚህ በኋላ ትንሽ ጊዜ መታገስ አያቅተኝም ለማንኛውም ልብስሽን ገዝቼ ልሽምጣና እንወጣለን ባሊስ ስንት የደከምበትን የለፋበትን እኛም ያን ሁሉ መስዋዕትነት የከፈልንበትን ገንዘብ ለማንም ወጠጤ ሰጥተሽ ልትቀመጪ እና ላንተ የሚስት ወንድም ሰጥቼ የሱ መግቢያና መውጫ ሳስስል እንድኖር ትፈልጋለህ ያለቀይ ላብና ደም የትም ፈሶ ከሚቀር ባካ ስሪ ያለቀ እያልክ ለባሌ ከኔ በላይ ሐሳቢ ለመሆን አትሞክር ቅናት ነው አይደል እንደሚያደርግ በቀናስ ስለምወድሽና ስለማፈቅርሽ ማን አንተ ነው ወዳጁ ቆይ እንደምወድሽና እንደምሳሳልሽ ትጠራጠሪያለሽ አንተ ባካ መቼም ለገንዘብ እንጂ ለሰው ፍቅር ኖሮ አያውቅም ብርሃን እንከባበር እውነቱን ሲነግሩማ እንደዚህ ያማል ምን ነው እድሜዬን ሙሉ አንቺን ብሎ ቆንጆ እያልክ ስታበሻቅጠኝ አይደል እንደ ኖርከው ደርሶ ዛሬ አፍቃሪ ሆነ የምን ያዙ ይልቀቆኝ ነው ታዲያ እሱን ለቀልድ ለጨዋታ ብዬ ያልኩትን ለሁሉም ሐሳብ አይቋ እኔ ብርሃን ክብር ያለኝ ሴት ነኝ አይወርዱ ወርጄ ከዛ ህፃን ጋር ስልከሰከስ አታገኘኝ ምናልባት እሱ ሊያስብ ይችል ይሆናል እሱን ሳይሆን አንቺን ነው የምጠረጥረው ምን ያልክ ዳዊት እውነቴን ነው አነጋገርሽ አይነውሃሽ እሱን ስታገኝ የምታሳየው አክት በጣም ነው የምጠላው ና በለኝ ከርብ ላይ ምንም አታውቅም አይደለ ምታኝና ገላግለኝ በፍጹም ከዛ ህፃንና ቦልድ ከማድረሰው ጋር ከምትጠረጥረኝ ብትመታኝ ነው የሚሻለኝ በፍጹም አልመታሽ
ይቅርታ አልኩሽ አይደለ? በቃ ለሁሉም ስምምነታችን አፍርሰና ህግን ጥሰህ ባለባልባ ትጫወት ጥሩ ነበር። ይሄ ደግሞ ምን ማለት ነው? ልክህን እወቅ ማለት ነው። እኔ ብርሃን ባንተ ምገመት ሴት አይደለሁም። የባሌን ክብር አስደፍርም ብዬ እንጂ ፊቴን ፈታ ባደርግ አስሩን። እቺ ደግሞ ደስ የምትል አሪፍ ጨዋታ ናት። ሙት ምን ልትል ነው? ምንም አልልም። የኔም ቤት እና ከአቡሽ ጋር ምንም አይነት ስሜት የለሽም ማለት ነው? አትጠራጠር፣ መቼም አይኖርም። በርግጥ ነፃነቱና እንደ ልቡ መናገሩ ደስ ይለኛል እኮ። ታዲያ እኔስ ምን አልኩ? ግን በፍጹም በፍቅር አይን ላይ አልችልም። ጥሩ እና አሳምነሽ እጅ አሰጠሽኝ ማለት ነው? ሁሌም የኔ ቃል የመጨረሻ ስለሆነ ከማመን ውጭ ምንም ምርጫ አይኖርም። ጥሩ ናውን ምን አሰብሽ? ጥሩ ገንዘቡ በህጋዊ መንገድ የተገኘ ማስመሰሉንና አቡሽን አስፈራርተን የምንይዝበትን መንገድ ማመቻቸቱ ያንተ ስራ ይሆናል። ለሱ ምንም ችግር የለም። ይሄ ግን በቂ አይደለም። አቡሽ ውልፍት እንዳይል ከኔ ጋር ህጋዊ ጋብቻ ይፈጽማል። ምን? ባል የሚሆነው በወረቀት ብቻ ነው። አሁን ገና ታላቁ የፍጻሜው ጦርነት ተቀጣጠለ ማለት ነው። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration, the MS SharePoint admin, Amazon Cloud Computing በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን። ሾላ አንተ ቆይ ምን ሆነ በዚህ ምሽት የምታስጠራኝ? ጉድ ፈልቷል። አንቺ አገር የሚያንጫጫ ትልቅ ችግር ነው የተፈጠረው። ትልቅ ችግር? ሰውየው ማይክ ነው። ማይክ ልም ያለ ሌባ አይደል እንዴ? ሌባ አይደል እንዴ? አንቺ ዋቴ ነው ሁሉ ነገር እኮ እኔ መጀመሪያው ነገር ያልነበር ነግረሽ ነበር። እኔ ድንጋይ ስለሆንኩ ነው እንጂ አይገባኝም። እኔ አልሰማ ብዬ ራሴን ጣጣ ውስጥ ቆይ ሻውን ዋቴ መሆኑን አንተ በምን አወቅ? አብሮት ረጅም ጊዜ ሲካድም የነበረ ሰውዬ ነው የነገረኝ። ከየት ላውቅ እችላለሁ? ቆይ አንተ እሱን በምን አመንከው? ወይ ማመን እኔ አልሰማም ከፊቴ ጠፋ እያልኩት በግድ ነው አስቀምጦ ያሳመነኝ። እኔ አንቺ ከዛማ አሳየኛ ጉዴን እንዳለ ያሳየኝ ጀመረ። ጉዴን? አዎ። ቆይ የምን ጉድ? ትዝ አለሽ ያኔ እዛ ስራ ቦታ ሲሄድ እንደዛ ቀውጮና ተሳድቤ ዘበኛው ለምን ዝም አልክ ተብሎ ሽባ አደረገው ብሎ ወስዶ አሳየኛል አልኩሽ? አዎ ብለኸኛል። ሽባው እሱ አይደለም እኔ ነኝ። ይሁን ከምሬን እኮ ነው እንዴ። አንቺ ካዳሚ ወስዶ ሲያሳየኝ እኮ ዱቅ ብሎ ጣቱን ይከተክትልሻል። ራውኑ እግሩን ሰቅሎ እግዚአብሔርን
ደግሞ ሲገርምሻል አንተ ምን ሆነ ነው አንተ ትሸውደኛለህ እኔን ትሸውደኛለህ እለዋለሁ ኧረ የስራው ጸባይ ነው ጀለስ ምናምን አይለኝ በጣም ይገርማል ቆይ እሺ ከዛማ እስቲ ማይክን ጉድ ልስማልሽ ብዬ ደወልኩለት ደውዬለት ማይኮ እንዴት ነህ ዘበኛ እንዴት ተሻለው ምናምን አዎ እባክህ ዘመዶቹ ጸበል ወስደውት ነው አይለኝም አንቺ ያሁሉ ይነግረኝ የነበረው አንተ የምታወራውን አይደለም የምታስበውን እነግራለሁ ሁሉ የሚለኝ ውሸት ነው ያሁሉ ጆካ አንቺ ወይኔ እንዴ አንቺ ከልጁ ጋር ቆመን ያላወራነው ነገር ያልሰደበው ነገር የለም አንቺ ወይኔ ፈጣሪ አንቺ አንዱን እኮ ራሱ እኮ አልነገረው እንደዛ ከሆነ ግን በጣም ተጫውቶባል ማለት ተጫውቶ እንደ ቴብል ቴኒስ ነው እንጂ እንዲያጋጨ እንደፈለገ ነው አራዳ ነኝ ማንም ገገማ እየመጣ የሚጫወተብኝ እኔ አራዳ ነኝ ልጥ ነኝ እንጂ ቆይ ሻው ምን ልታደርግ ነው ማሰራል ማንነቴን አሳየው ሰራለታል ምን ደሳለች እንደፈለገ እንደ በኤሊፖፕ ምናምን እንደተጫወተብኝ ማለት ነው እኔም እጫወትበታለሁ ይሄማ ራሱን የቻለ ትልቅ ጥፋት ነው ምን ጥፋት እስቲ አስቢው ቃቂ አስበሽዋል እሱ እኮ ቢሳካለት ኖሮ ማለት ነው 20 ሚሊዮን ብር ሰርጉላሽ ሊልኩ ነው ከዛስ ተስፋ አንቺን ብራን ደሞ ነኝ በአደባባይ ሲሰቅሉን ታውቆሻል ምንም ቢሆንም ግን ከእንደዚህ አይነት ፕሮፌሽናል ሌባ ጋር መነካካት ስለማያስፈልግ በቃ አርፈህ ብትቀመጥ ነው የሚሻለው አልችልም አይለቀኝም አይደል እንዴ ኢየሱስ እኔም አልችልማ ቆይ ሻውን እሱ ለምንድን ነው የማይተው እንዴ ሚስጥሬን ያወጣብኛል ብሎ እኮ ይፈራል እጁ ደግሞ ለጅም ነው የፈለገውን ነገር ማድረግ ይችላል እዚህ ምናምን አይደል እንዴ ፈልጎ ያስገድለኛል ስለዚህ እኔ ይገለኛል የግድ የሆነ በቃ የሆነ መፍትሄማ ፈልግለታል የሆነ በቃ ወይ አብይ አንተ ነህ እንዴ አዎ እኔ ነኝ እኮ በሰላም መግባቴ ልነግርሽ ተመስገን እንኳንም ድምጽህን ሰማሁት እንኳን ሰላም ገባህልኝ እንዴ ምን ነው ሰላም አይገባም ብለሽ ሰክተሽ ነበር እንዴ እንጃ እንዲሁ የማጣህ እየመሰለኝ ስጨነቅ ስለነበር ነው መሰለኝ እንዴ ማማዬ አብዬ ሙት እንደዚሁ ሆድ ሲብሰኝ ነው የቆየሁት አይዞሽ እንደዚህ ተራርቀን ስለማናቅ ወይ ደግሞ የእርግዝናው ስሜት የፈጠረብሽ ነው አብዬ በጣም ነው የምወድህ እሺ እኔም በጣም ነው የምወድሽ እኔ እስከ ዛሬ ድረስ ይሄን ያህል እንደምወድህ አላውቅም ነበር አየሽ ሰው አንድም ካልሞተ አንድም ካልሄደ ጥቅሙ አይታወቅም አትቀልድ እየቀለድኩ አይደለም ማማዬ ሙች እኔ ምንሽ ባቢ እንዴት ነው ደህና ነው ምንም አይደል ምልህ ያው ምንም እንዳንተ የሚሆን ነገር የለም አይደል ስለደበረው በጊዜ ነው የተኛው ማማዬ ምን ማለት ነው እንደው አንቺ ቢደብርሽ እንኳን ጨከን ብለሽ እሱ እኔ እንደሌለው እንዳይሰማው ዘና ፈታ ማድረግ ሆነ ያለሽ ወይ ዘና ፈታ ማድረግ እኔ ገና ባንድ ቀን ሁሉ ጨላልሞብኝ የሚይዘ የሚጨብጠው ነገር ግራ ገብቶኛል እንዴት አድርጌ ነው እሱን ዘና ፈታ ላረገው የምችለው ማማዬ እባክሽ አታስጨንቂ እሺ አላስጨንቅም የኔ ጌታ አብይ ምን ማለት ነው ሰዓት እኮ እየገደልክ ነው መጣ ፋሲሎ ጨርሻለሁ ፋሲል
ፋሲል ደግሞ ማን ነው? ፕሮሞተር ነው። ገበያ የሚያፈላልግ። በስማ እንዴት ያሉ ገዢዎች ያገናኘኝ መሰለሽ? እውነት በእውነት ያው ለራት እኮ እየጠበቁኝ እኮ ነው። ስለዚህ ቆይ እሷም አብራችሁ ናት ማለት ነው? ሲሆን ማለት ነው? አዎ አብራለች። ያው ፓርትነር አይደለች? የት ሄዳለች? ከእኛ ጋር ነው። ግን እባክህን ራስህን ጠብቅ። ደግሞ ጀመረሽ አይደል? በእውነቴ መጀመሪያ ለመጀመሪያ አይደለም። በጣም ስለፈራው ነው። ምንድነው ሲፍራት? እኔ እንጃ አላውቅም። እሺ ምንም የሚያስፈራ ነገር እንደሌለ በግልጽ ስራ ውስጥ ጣልቃ እንዳትገቢ ነግረሻለሁ አልነገርኩሽ? እሱንማ ነግረኸኛል። እና ታዲያ ምን ነው የምትይው? ፍርሃትን እኮ ወደ የምታመጣው ሳትፈልግ ደግሞ የምታስቀረው ነገር አይደለም። አየሽ አታምኚኝም ማለት ነው ወይ ደግሞ የሆነ ነገር ያደርጋል ብለሽ ትጠራጥረኛለሽ ማለት ነው? አረ በፍጹም አልጠረጥርህም። ውሸትሽን ነው። እኔ አላምንሽም። አብዬ ሙት እውነቴን ነው። ባቢን ይንሳኝ። እና ታዲያ እሱ ከሆነ ፍርሃቱን ከየት መጣ? ምንድነው ፍርሃቱ? አላውቅም። ግን በቃ ተረዳኝና ቢያንስ ከዱባይ እስከምትመለስ ድረስ ራስህን ጠብቅ። እሺ እጠነቀቃለሁ። እውነት? እሺ እኔ ጌታ አመሰግናለሁ። እኔም አመሰግናለሁ። አሁን ስለዚህ ልግባ። በቃ እየጠበቅኩ ነው። ደህና ደር። እሺ በጣም እወድሃለሁ። እሺ እኔም እወድሻለሁ። I love Dubai. It's a beautiful city. Yes, I hope my guests are going to love it. አይደል እንዴ? ትወዱታላችሁ? How long do you live here? Almost like now 20 years. Wow, it's a long time. Long time, sir. የባሌን ውድ ስጦታ ሰበርኩት።